ሰላም እንዴት ውላችኋል ተመልካቾቻችን። የዓለምን ታሪክ ከአሽረፍ ጋር ቻናላችን ዓለምን በወፍ በረር ለማስቀኘት ስራውን ዛሬ ጀምሯል። ዓለም ላይ ካሉት በርካታ ሀገራትን ባህል፣ እሴት፣ አመጋገብና ታሪክ በእንግሊዘኛው በኤቢሲዲ ቅድመ ተከተል ሀገራትን ለማስጎብኘት ዛሬ ወደ ታሪካዊቷ እና በባለ ብዙ ባህል ባለቤት የሆነች ሀገር ከአዲስ አበባ 2306 ማይል ርቀት ላይ ከምትገኘው ወደ መካከለኛ ምስራቅ ተጉዘን አፍጋኒስታን ከትመናል። በባለ ተራራማ መሬቷ የባህል ሀብታም ጥንታዊት ሀገር አፍጋኒስታንን በወፍ በረር እኔ አሽረፍ አብዱረዛቅ ላስመለከታችሁ ወደድኩ። የአፍጋኒስታን ዋና ከተማ ካቡል ስትሆን እንዲሁም የሀገሪቱ ትልቁ ከተማና የፖለቲካ የኢኮኖሚና የባህል ማዕከልም ነች። ካቡል በሀገሪቱ ምስራቃዊ ክፍል በሂንዱ ኩሽ ተራራዎች መካከል ባለው ጠባብ ሸለቆ ውስጥ ትገኛለች። ከተማዋ ከ3500 ዓመታት በላይ ያስቆጠረችና በጥንታዊው የሐር መንገድ ላይ አስፈላጊ የንግድ ማዕከል ሆና አገልግላለች። ከ2023 ጀምሮ የከተማዋ ነዋሪ ቁጥር 4.9 ሚሊዮን ገደማ ነበር። የአፍጋኒስታን ባህላዊ ልብሶች ምን ይመስላሉ? የአፍጋኒስታን ባህላዊ ልብስ በወንዶች ፔርሃን ቱርባን እና በሴቶች ላጅ ቱርባን የተሰኙ ባህላዊ አለባበስ ይታወቃሉ። እነዚህ አልባሳት ለአገሪቱ ባህል እና ለእምነት መገለጫዎች ናቸው። የአፍጋኒስታን ቋንቋዎች ምን ይመስላሉ? በአፍጋኒስታን ሁለት ዋና ቋንቋዎች ሲኖሩ ዳሪ እና ፓሽቶ ናቸው። ሁለቱም ቋንቋዎች ብዙ ተናጋሪዎች ቢኖራቸውም ዳሪ በሀገሪቱ በሰፊው ይነገራል። ዳሪ እንደ ካቡል ባሉ የከተማ አካባቢዎች ቀዳሚ ቋንቋ ሲሆን በአብዛኛዎቹ በታጂኮች፣ ሀዛርስና አይማክስ ይነገራል። ፓሽቶ የፓሽቱንስ የአፍ መፍቻ ቋንቋ ከሁለት ይፋዊ ቋንቋዎች ሌላኛው ነው። በከተማ ውስጥ ያሉ ብዙ የፓሽቱን ተወላጆች ዳሪንም ይናገራሉ። ሌሎች ቋንቋዎችም ዳሪልና ፓሽቶ ሁለት ይፋዊ ቋንቋዎች ሲሆኑ ሌሎች በርካታ ቋንቋዎች ኡዝቤክን፣ ቱርክመንን፣ ባሎችንና ሌሎችም ጨምሮ በብዛት በሚነገሩባት ክልሎች ውስጥ ይፋዊ ደረጃ አላቸው። የአፍጋኒስታን የህዝብ ብዛት እንዲሁም የሀገሪቱ የህዝብ ብዛት እንደ አውሮፓውያን አቆጣጠር በ2024 42.6 ሚሊዮን ሲሆን ከ2023 ቁጥር ጋር ሲነጻጸር 41.4 ሚሊዮን የእድገት መጠን ወደ 2.8 በመቶ ያደርሰዋል። የአፍጋኒስታን ባንዲራ የአፍጋኒስታን ባንዲራ 3 ክፍሎች ሲኖሩት ጥቁር፣ ቀይና አረንጓዴ ከመሃል ላይ የአገሪቱ ማህተም ያለ ሲሆን ጥቁሩ በስተጀርባ ያለውን ከፍተኛ ታሪክ፣ ቀዩ ለነጻነት የፈሰሰ ደም፣ አረንጓዴው ደግሞ ሃይማኖትን ያሳያል። አብዛኛው የአፍጋኒስታን ህዝብ የእስልምና እምነት ተከታይ ሲሆን 99.7 በመቶ ይሆናል። ኢስላም የአገሪቱ መመሪያ ህግ ነው። አፍጋኒስታን በዩኔስኮ ዓለም አቀፍ ቅርስ ዝርዝር 2 አስደናቂ ቦታዎች አሏት። አንደኛው የባሚያን ጉድጓድ ቅርሶች ሲሆን ጥንታዊ የቡድሃ ጣዖት ይገኙ ነበር። በአሁኑ ሰዓት ግን ሐውልቶቹ አለመኖራቸው ቢያሳዝንም ቦታው አሁንም ታሪካዊ ጠቀሜታውን ይዞ ይገኛል። ሁለተኛው ጀም ሚናሬት ሲሆን 65 ሜትር ከፍታ ያለው ጥንታዊ ግድግዳና ሚናሬት ከ12ኛ ክፍለ ዘመን የተሰራ ነው። አፍጋኒስታን ከካቡል ባሻገር ሌሎችም ውብ ከተሞች አሏት። ከነዛ መካከል አንደኛዋ ሄራት ወይም ሂራት በመባል የምትታወቅ ሶስተኛዋ ትልቅ ከተማ ነች። ከ500,000 በላይ የሚገመት የህዝብ ብዛት አላት። በሀገሪቱ ምዕራባዊ ክፍል በሐሪ ወንዝ ሸለቆ ውስጥ ከፓሮፓሚሰስ ተራሮች በስተደቡብ የምትገኝ የሄራት ግዛት ዋና ከተማ ነች። ሌላኛዋ ማዛር አይሻሪፍ ወይም በቀላሉ ማዛር በመባል የምትታወቀው በአፍጋኒስታን ውስጥ በህዝብ ብዛት 5ኛዋ ትልቅ ከተማ ናት። በግምት ከ500,000 እስከ 600,000 የህዝብ ብዛት ሲኖራት የባልክ ግዛት ዋና ከተማ ናት። እናም በአውራ ጎዳናዎች በምስራቅ ከኩንዲዝ፣ በደቡብ ምስራቅ ካቡል፣ በደቡብ ምዕራብ ሄራትና
በሰሜን ተርሜዝ ሲያዋስኗት ከኡዝቤክ ድንበር 55 ኪሎ ሜትር ርቀት ላይ ትገኛለች። ከተማዋ የቱሪስት መስህብ ሆናለች፣ ምክንያቱም ታዋቂ ስፍራዎቿ እንዲሁም እስላማዊና ሄለናዊ አርኪኦሎጂስት ስፍራዎች ስላሏት። ጥንታዊቷ የባልክ ከተማም በአቅራቢያዋ ትገኛለች። የአፍጋኒስታን የጦርነት ታሪክ ምን ይመስላል? የሶቪየት አፍጋኒስታን ጦርነት በ1979 እስከ 1989 በዩናይትድ ስቴትስ፣ ፓኪስታን እና ሳውዲ አረቢያ የሚረዷቸው ሙጃሂዲን አማጽያን ላይ የኮሚኒስት መንግስት ለመደገፍ የሶቪየት ህብረት አፍጋኒስታንን ወረረ። ሶቪየቶች ከ10 ዓመታት ጦርነት በኋላ ለቀው ወጡ፣ ግን ግጭቱ ቀጠለ። የእርስ በእርስ ጦርነትና የታሊባን አገዛዝ 1989 እስከ 2001 የሶቪየት ግዛቷን መውጣት ተከትሎ በተለያዩ አንጃዎች የእርስ በእርስ ጦርነት ተፈጠረ። እንደ አውሮፓውያን አቆጣጠር በ1998 ታሊባን አብዛኛው የአገሪቱን ክፍል ተቆጣጥሮ መሰረታዊ እስላማዊ አገዛዝ አቋቋመ። በአፍጋኒስታን ውስጥ በዩኤስኤ የሚመራው ጦርነት በ2001 እስከ 2021 ዩናይትድ ኪንግደም፣ ፈረንሳይ እና ሌሎች አጋሮች ጦርነት ጨምሮ በአሜሪካ የሚመራው ጥምረት ታሊባንን ለመጣል እና ኦሳማ ቢንላዴንን ያስጠለለው አልቃይዳን ለማጥፋት አፍጋኒስታንን ወረረ። የመጀመሪያው ወረራ ታሊባንን ከዋና ከተማዎች በፍጥነት አስወገደ። ሆኖም ታሊባን በአዲስ መልክ በማደራጀት በአዲሱ መንግስትና ጥምረት ኃይሎች ላይ አመፅን ከፍቷል። ግጭቱ ለ20 ዓመታት የዘለቀ ሲሆን በታሪክ ረጅሙ የአሜሪካ ጦርነት ሆነ። እንደ አውሮፓውያን አቆጣጠር በነሐሴ 2021 ዩኤስ እና አጋሮቿ ወታደሮቻቸውን አስወጥተዋል። ይህም የአፍጋኒስታን መንግስት ፈጣን ውድቀትና ታሊባን እንደገና መቆጣጠር ችሏል። አፍጋኒስታን በሰሜን ምስራቅ ላይ ባሉ ሀገራት መካከል እንደ ደሴት ትገኛለች። አጎራባቿ ሀገራትም ፓኪስታን ወደ ምስራቅና ደቡብ፣ ኢራን ወደ ምዕራብ፣ ቱርክሜኒስታን፣ ኡዝቤኪስታን እና ታጂኪስታን ወደ ሰሜን፣ ቻይና ወደ ሩቅ ምስራቅ ያዋስናታል። የአፍጋኒስታን ምግቦች በአስገራሚ ጣዕማቸው የሚታወቁ ሲሆን በአብዛኛው በስጋና በሩዝ ላይ የተመሰረቱ ናቸው። ከታዋቂ ምግቦቻቸው መካከል ካቡሊ ፓላው የተለያዩ አትክልቶች፣ ሩዝና በግ ወይም ዶሮ የያዘ ዋና ምግብ ሲሆን ማንቲ ከስጋ የተሞላ ምግብ ነው። ቦላ የተለያዩ አትክልቶች የተቀላቀሉበት ሾርባ ሲሆን ባህላዊ ምግቦቻቸው ናቸው። የአፍጋኒስታን የሀገሪቱ የመገበያያ ገንዘብ ስም አፍጋኒ ሲሆን 66.23 አፍጋኒ በአሁኑ ሰዓት አንድ የአሜሪካ ዶላር ይመነዘራል። በአፍጋኒስታን ውስጥ በጣም ተወዳጅ ስፖርቶች መካከል አንዱ ክሪኬት ሲሆን ብሔራዊ ቡድኑ በ2017 የዓለም አቀፍ የክሪኬት ካውንስል ሙሉ አባል በመሆን ጉልህ ስኬት አስመዝግቧል። የአፍጋኒስታን እግር ኳስ ፌዴሬሽን የተመሰረተው በ1922 ሲሆን የወንዶች ብሔራዊ ቡድን በ2013 የኤስኤፍኤፍ ቻምፒዮንሺፕ ዋንጫን አሸንፏል። ሆኖም የሴቶች እግር ኳስ በአሁኑ ጊዜ በታሊባን ታግዷል እና የሴቶች ብሔራዊ ቡድን ወደ ውጭ ሀገር ተጠልሏል። ባህላዊና ዋነኛው ተወዳጁ የአፍጋኒስታን ስፖርት ቡስካሺ ይባላል። በፈረስ በመሆን ተጫዋቾች የፍየል ወይም የጥጃ ስጋን ወደ ግብ ለመጎተት የሚሞክሩበት ባህላዊ እና ታዋቂ ስፖርታቸው ነው። ከአፍጋኒስታን ታዋቂ ሰዎች መካከል ካሊድ ሆሴይኒ እንደ ኪት ሯጭ ያሉ ልቦለዶችን በዓለም አቀፍ ደረጃ እውቅና ያስገኘ ጸሐፊ ነው። ሩሚ የ13ኛ መቶ ክፍለ ዘመን ገጣሚ በባልክ አፍጋኒስታን የተወለደና ከታላላቅ የፋርስ ቋንቋ ገጣሚዎች አንዱ ነው ተብሎ ይታሰባል። የፖለቲካና የታሪክ ሰዎች መካከል ሐሚድ ካይዚ የቀድሞ የአፍጋኒስታን ፕሬዝዳንት ከ2001 እስከ 2014 ሀገሪቱን የመራ። አህመድ ሻህ ማሱድ የወታደራዊ መሪና ታዋቂ ጸረ ታሊባን እንደ ብሔራዊ ጀግና የሚቆጠር ሰው። የጋዝኒ ማህሙድ የጋዝናቪድ ስርወ መንግስት የመሰረተ የ10ኛው ክፍለ ዘመን ገዥ። የማላላይ ኦፍ ማይዋንድ የአፍጋኒስታን ተዋጊዎች በማይዋንድ ጦርነት ለድል ያበቃች ጀግና። እንዲሁም የጠፈር ተመራማሪው አብዱል አሃድ መሐመድ በ1988 ወደ ጠፈር የተጓዘ የመጀመሪያው አፍጋኒስታዊ ነው። እንዲሁም በኪነ ጥበቡ አህመድ ዛሂር ታዋቂ ዘፋኝና ሙዚቀኛ ናቸው።
በአሁኑ ሰዓት የአፍጋኒስታን መሪ የሆነው የአፍጋን እስላማዊ ኤምሬት ከፍተኛ መሪ አሚር አልሙእሚኒን ሂባቱላህ አክሁንዛዳ ነው። በሀገሪቱ ውስጥ ባሉ ፖለቲካዊ፣ ወታደራዊና ሃይማኖታዊ ጉዳዮች ላይ ፍጹም ስልጣን ያለው ሰው ነው። ታሊባን በነሐሴ 2021 አፍጋኒስታንን እንደገና የተቆጣጠረ ሲሆን አሁን ላይ ሀገሪቱ ሙሉ ለሙሉ እያስተዳደረ ይገኛል። በአጭሩ አፍጋኒስታን በታሪክ የተሞላች፣ በባህል የበለጸገችና በፖለቲካ ተሻጋሪ ሀገር ናት። ከጥንት ቅርሶች አልፈው እስከ ዘመናዊ ፈተናዎች ድረስ የምትጋደል ሀገር መሆኗን በወፍ በረር መመልከት ችለናል። በሚቀጥለው ጊዜ ሌላ አስደናቂ የሆነችዋን አልባንያን እንመለከታለን። ላይክ፣ ሼር እና ሰብስክራይብ በማድረግ አይርሱን። ሰላም ይሁን።